እቺ ልጅ ከዛ ቤት እንድታስወጣ ትፈልጋለሁ። ችግር የለም ማለት እኔ ነኝ ያመጣኋት፣ እኔው ራሴ ያስወጣታለሁ። ግን ደግሞ ሩታ ያስወጣልኝ ከቤቴ አቤላ እኔ እንዳስመጣኋት እኔው አስወጣታለሁ በማለት ምላሽ ሰጥቷል። ዘሮ ቀለጠ። እንግዲህ ሩታዬ ሁሎችንም አሳስራለሁ ስትል ድምጧን አሰምታለች። እውነት ሩታ እውነት አላት። የኛ ጀግና የሴቶች አለቃ ዛሬም አልተወቻቸውም። ሁሎችን ልታሳስራቸው ስትል አቤል ፈራ። እሱ እንዳመጣት ተናገረ። እስከ ዛሬ ድረስ ሄርሜላን እንዳመጣት አልተናገረም ነበር። ዛሬ ግን እውነቱን አወጣ። አብርሃም በሰዎች ቤት እየዞረ ይገኛል። የራሱን እየሳተ የራሱን መንገድ እያሳሳተ ወደ ሰው ቤቶች መሮጥ ጀምሯል። ሩታዬ እውነት ተናገረች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፈራህ ቤተሰቦች እንደምን አላችሁልን? በያላችሁበት ያለ ሰላምታ ይላችሁ። ክርስቲያናት ወንድሞቼ ሰላም ብያለሁ። እንግዲህ እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ የኛ ንግስታችን ዛሬ ሁሎችንም አንጫጫቻቸው። ሩታ በለፋሁበት ቤቴ በለማሰንኩበት ቤቴ ትዳሬ ስላልፈረሰ ድረስ ህግና ህግ ስለያዘው አሁንም ህጉን እስቲያበቃ ድረስ ህዚያሽ ቤት አይኗን እንዳላያት ሁልሽን አሳስርሻለሁ ስትል መረጃ ወጣለች። ሩታዬ እንግዲህ ሁሎችንም አሳስራለሁ ስትል አቤል ፈራና እኔንም እንዳታሳስረኝ ብሎ እኔ እንዳመጣኋት እኔ ወሰዳታለሁ በማለት ግን መኝኝ ከቤት እንደሌለች አለ። አብርሃምም ዛሬ እና ሄርሜላ በቲክቶኮች መንደር አብረው እየተሳሳሙ እንደገና በአደባባይ ዛሬ ብሶባቸው መጥተዋል። ሩታ ግን ያው ሁሉም በሆዷ ሳይሆን በጀርባዋ ጥላ እውነት ለመናገር ሁሎችንም አሳስራለሁ መንግስት የያዘው ነገር ነው ስትል እንግዲህ በአንደበቷ ተናግራለች። ጀግናዋ አንበሳዋ ሩታ ሁሉንም ነገር ያልተወችውና ሁሉንም ነገር እንደዋዛ አስመስላ ነገሩን እየሄደች ያለ ሩታ ሀብቴ ዛሬም በደመቀ ሁኔታ መጣልናለች። እንግዲህ ሩታ ምን አለ መሰላችሁ የሰማንያ ባሏ በአደባባይ ላይ ማንንም እየሳመ እየማለገ እንዲሁም ደግሞ ማንም አይነካኝ እሷ እርጉዝ ናትና እንደፈለኩ መሆን እችላለሁ በማለት ይህን ስራ እየሰራ ነው። ግን ዛሬ ላይ ሩታ በመንግስት እንዳሳዘችውና ህጉ ላይ እንዳለችበት አብርሃም እየዛለ ይገኛል። እውነት ሰበር ዜና ዛሬ እንግዲህ እውነታውን ሲናገር ህዝቡ በሙሉ ሄርሜላም አቤላም እንዲሁም ሌሎችም እየፈሩ ይገኛሉ። ሩታ የቆረጠች አልመሰለቻቸውም። እውነት ያሳዝናል። ለመሰላችሁ ሩታ እንግዲህ በቤቷ በትዳሯ ጥላላት ሄዳለች። ግን ሩታ እያለች ያለ እንዳንድ ሚስት እንዳንድ ባል አግብቼዋለሁ የሰማንያ ባሌ ስለሆነ ድረስ እኔ ስላልተውሁት ነገሩን ስላልቋጫሁት ድረስ እዚያች ቤት አይኗን እንዳላየው ያመጣውን ሰው እንኳን አውቃለሁ ብላ ገና ያፏን ሳጨርሰው አቤላ ተርበድብዶ እንግዲህ ፖሊስ ሲጠራበት ቶሎ ብሎ እኔው እንዳመጣኋት እኔው መልሳታለሁ ከቤትሽ ግን አልገባችም እያለ ሲል ነበር። እንግዲህ እኛ ባለፈው አይታችኋል ሄርሜላ ከሩታ ቤት እንደተቀመጠችና አብረው እንደነበሩ አይታቸው ነበረ። ለዚያ ነው እሷም ነገሩን ሁሉ እንደበላቸው እየቀረች ማለት ነው። ቡታጅራ ሆናም እንኳን ያልተወችው ጎበዝና አንበሳ በሰማንያ ባሏ አሁንም ሌላ እያመጣ እንደተሳመ ሌላይቱን እያመጣ ገና አሁንም ገና ይሄዳል። አብርሃም የሷን ፎቶ እየለጠፈ እንደሚሰራ እያያችሁ ነው። የሷን ፎቶ ካለጠፈ እንደማይሳካለት አሁን አወቀው ነገሩን። ግን ምን ይመስላችኋል? አብርሃም ይሄ ሁሉ ደረጃ የደረሰ በሄርሜላ ነው። ዛሬስ ምን እያደረገ እንደሆነ አይታችሁታል። በእውነት ያሳፍራል። እንግዲህ ዛሬ ሩታዬ እውነታውን ተናግራለች። አሳስራቸዋለሁ ብላለች። እዛች ቤት ማንንም እንዳይ አልፈልግም ላይ ነው። የልብሷ እንዳለ ነው፣ እቃዋ እንዳለ ነው፣ ፎቶዋ እንዳለ ነው። እንግዲህ ቤት ብዙ ነገር ይይዛል እውነት ለመናገር። ስለዚህ እውነት አላት የምትሉ ሸር ላይክ አድርጉ። በእውነት ሄርሜላ ተበላሽታለች። አሁን እንዲሁም ትናንት ሌላ ሴት መጣ ወደዋለሁ አፈቅረዋለሁ ብላ ኮንትራቷን ስጨርስ
ምን ነበር እያደረገች ያለ? አንቺ ማነሽና ዘርበይ ልቀቂልኝ ወደዛ በይ እያለች ልክ እንደ ራሷ ባሏ ነበረ ስታሽከረክቦ የነበር። በእውነት በጣም ነው የሚያስጠላ። ግን እየከሰረ ያለና እሱ ነው፣ ነገሩን እየተበላሸበት ያለ እሱ ነው እንጂ ሩታ አይደለችም። በዚህ አጋጣሚ ዛሬ ሀይሚዬ ጥላው ሂዳለች። ቡርኬ እያለቀሰ ይገኛል። ቡርኬ በፍለጋ ሀይሚዬ ለምን ጥላው ሄደች? ሀይሚ እንግዲህ ጨረቃ ቤተሰቦች አዘን ገብቷቸዋል። እውነት ለመናገር ደብዳቤ ሰጣ ቡርኬን ላለመናገር ወይም ደግሞ ቡርኬ ብትነግረው እንደሚያስቀራት ስለምታውቅ እንግዲህ ብሏት ጥላው ሄዳለች። ደብዳቤ በሰው ሰጥቶ እንግዲህ ይሄን ሁሉ የተደረገ ለምን ይመስላችኋል? ነገር አለ። እውነት ለመናገር እንግዲህ ሀይሚዬ በሰዓቱ ብትመለሽለት ለብሩኬ ብሩኬ አብዷልኝ ብሩኬ ተለይቷት አያውቅም። አንዳንዴ ምን አለ መሰላችሁ በጣም የምትወዱት ሰው እንደዚህ እወድሻለሁ አፈቅርሻለሁ ብሎ እንኳን በካሜራ ጀርባ አው በካሜራ ግዳም ፊት ለፊት ብሎ የማያውቅ ሰው ይከብዳል። ስለዚህ ብሩክ ዝም ብሎ ነው እንጂ ጊዜዋን የሚፈጀው የሚወዳትና ለትዳር እሆንሻለሁ ብሎ አያውቅም። እኔ እናቴን አሳድገ እናቴን እረዳለሁ እናቴን ከቁም ነገር ማድረስ ነው የምፈልግ እያለ ነው እንግዲህ ብሩክ የሚል ማለት ነው እንጂ እኔ አገባሻለሁ ብሎ ማውቃት። በቃ ሀይሚ ግን ተስፋ እየቆረጠች ነው። እውነት ለመናገር በጣም ነው የምትወደው፣ ብሩክም ይወዳታል። ግን ያው ተስፋ የለውም። ታገባታለህ ትወዳታለህ ሲሉት አደራ ነው የተሰጠው ስለሚላት እንግዲህ ሀይሚዬ ጠፍታለች፣ ጥላ ሂዳለች ማለት ነው። አዘን ላይ ገብታቸዋል። ሃሁ ሂሃ እውነት ለመናገር በጣም ነው ያዘን ነው። ሀይሚዬ ጨረቃ ጎበዝና አንበሳ ሲስቁም ደስ የሚሉ ሲሄዱም ደስ የሚሉ ሲሮጡም ደስ የሚሉ ሲከፋቸውም ደስ የሚሉ ሀይሚዬ በጣም ደስ የሚል የሚያሳዩን ናቸውና በሰላም ተመለስልን። ቡርክዬም ደስ ይበለው ብለናል። እንግዲህ ሩታዬ እውነታውን ተናግራለች። ከቤቷ ዝሙት ገብታ ባሏን የቀማቻት ዛሬም አስጠንቅቃታለች ማለት ነው። ሩታዬ እንዳልተወችውና ገና እንደምታንጓልላቸው እየተናገረች በአደባባይ እንግዲህ ሁልሽንም አስቀረፍድሻለሁ፣ ሁልሽንም አሳስርሻለሁ፣ ቤቴን እፈልገዋለሁ፣ ታስወጣልኛለህ፣ ሁሉን ነገር ታመጣልኛለህ፣ ከቤት አለች ወይስ የለችም፣ ተለያይተዋል ወይስ አልተለያዩም በሚል እንግዲህ አቤላ ጋር ጓደኛ ለመሆን ፈልጋለች ሩታ። እንግዲህ እውነት አደረገች። ለመሰላችሁ አቤላ እንደ ወንድሟ ነበር የምታየው። በፊትም አብርሽን ወሬ ያመጣላታል፣ የሩታን ወሬ ይወስዳል። ይኸው በፊት ሲምልላት ነበር። አላመጣኋትም ሄርሜላን አላቃትም እያለ አሁን ግን የመፍራቱ ጥናት እኔ ነኝ እንዳመጣኋት አስወጣልሻለሁ አለ። ሸር ላይክ አድርጎ ወዳችኋለሁ። ሰላም